ተጠቅሜ ሐጅ ያደርጋለሁ ብሎ ጥሩ ንያ መነየት ያስፈልጋል ከዛ ጋር ዱዓ ማድረግ አላህ ቤትህን ሐጅ አድርሰኝ ብሎ ዱዓ ያደረገ በተስፋ እንደዛ ዱዓ ያደረገ መቀጠል አለበት ከኢለታት አንድ ቀን ኢንሻአላህ አላህ እድሜ ሰጥቶት ርዝቅንም ሰጥቶት እዛ የተባረከ ቦታ ሊያደርሰው ይችላል ባረከላሁ ፊክ ወቅቱ ማሁን ሐጅ እየተቃረበ ነው ባረከላሁ ፊኩም ስለ ሐጅ ጉዳይ ማንሳቱ አስፈላጊ ይሆናል ሐጅ አድርጉ ሐጅ ስታደርጉ በደንብ ስለ ሐጅ አሰራር ትምህርቱ ሰዱ ቀድማችሁ ሰላም አለይኩም ወራህመቱላህ ሄሎ አይዋ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ ነበረኝ ተፈضሉ طيقوا እንትን ነበረና ረመዳን ጾም አይዋ 7 አመት ይሆናል ካለፈኝ ማለት ነው አይዋ እና ልጅቷ ደግሞ ወልጄ ነበር የተውኩት ማለት ነው ጾሙን አይዋ ከዛም ከልጅቷ ካደገ በኋላ ረመዳን ማስወጣት ስፈልግ ስራ መሰራበት ቦታ ዳገት ነው ፀሐይ ነው ስመጣ ፈተዋለሁ አስርና ፈተዋለሁ አይዋ ከዛም በቃ መጾም ሲያቅተኝ ያው በዛሬ በነገ አንድ ቀን ጾማለሁ ሁለት ቀን ጾማለሁ ቁጥሩን አላውቀውም ዝም ብዬ አልፈኛ ማለት ነው አይዋ ከዛ እንደዚህ በቁጥር 12 ቀን እንደጾምኩ አስታውሳለሁ አይዋ ልክ አሁን በቃ ሲጨንቀኝ ዝም ብዬ አሁን ያሁን ረመዳን ማለት ነው ለ7 አመቱ እንደሆነ ዝም ብዬ 10 ቀን ጾምኩትና ወደዚህ አሁን ረመዳን ሲገባ ተውኩት ምንም ነገር ሳልሰጥ ማለት ነው አይዋ እና የቀረኝ 10 ቀን የቀረኝ ማለት ነው ግን በፊት 12 ቀን የጾምኩት በፊቱ የስንት ቀን ይሁን የሁለተኛውን አመት ይሁን የሶስተኛውን አመት ይሁን አላስታውስም ግን 12 ቀን መጾሜን አውቃለሁ አይዋ እና እንዴት ነው የኔ ነገር ነው አሁን እንደ አጠቃላይ ስንት ቀን ነው የጾምሽ በድምር ማለት ነው ጠቅላላው ስንት ነው ቀን ነው የቀረው አሁን የቀረኝ አሁን በአሁኑ ሰዓት በዘንድሮ አመት 10 ቀን ጾሜያለሁ አሁን ማለት ነው በአሁኑ ረመዳን ለያሁኑ የዘንድሮውን ሙሉ አልጾምሽም ለምንድን ነው ሙሉውንማ ጾሜያለሁ ሙሉ ሊገባ ሲል ግን ከመግባቱ በፊት 10 ቀን ጾምኩት አይዋ ባለፈው ከነባሩ ማለት ነው ከነባሩ 10 ቀን ጾምኩት እና ስንት ነው የቀረው 18 ቀን ነበረብኝ በፊት አሁን 10 ጾምለት 8 ነው የሚቀረው 8 ይቀረኛል አሁን ማድረግ ያለብሽ 8ቱን ጾሚ በሚቀጥለው በዚህ ወር ሊሆን ይችላል በሚቀጥለው በሶስተኛው ችግር የለም ግን በደንብ ተኩራት አድርገሽ በየሳምንቱ ሱና እንደሚጾሙ ሰው ሰኞና ሐሙስም ከጾምሽ ከፋፍለሽ ምንም ችግር የለውም እና አሁን የቀረውን ያለብሽን ጾሚ ከዚያ ደግሞ በዛ በረመዳን ልክ ምስኪኖችን መመገብ አለብሽ ለአንድ ቀን አንድ ምስኪን ለአንድ ቀን በ7 አመቱ የ7 አመቱ 7 ምስኪን ማለት አይደለም በጾሙ ልክ ነው አንድ አመትም ይሁን ሁለትም ብዙም ይሁን ችግር የለም አንድ ሰው አይጨምርም አንድ ሰው መመገብ ለአንድ ጾም አንድ ሰው አሁን ባለፈው ረመዳን በፊት የጾምሽው ምስኪን ሰደቃ አልሰጠሽም አዎ ምንም ነገር ሳሰጥ እንደዚህ ነው የጾምኩት ጠቅላላው 18 ቀን ነው 18 ምስኪን መመገብ አለብሽ ማለት ነው ጾሙንም ጾመሽ ከጨረስሽ በኋላ ማለት ነው ጾሜን ከጨረስኩ በኋላ ለነሱ መስጠት ዋው እህል ማከፋፈልም የሚቀልሽ ከሆነ ለአንድ ምስኪን ይሄ ፍጥር ዘካተል ፍጥር የሚናወጣውን ግማሽ ማለት ነው እሱ ግማሽ 1 ኪሎ ተኩል እስከ 2 ኪሎ
እህል ማከፋፈል በቂ ነው ማለት ነው። ምናልባት ይሄ የሚቀል ከሆነ ለ18 ሰው 26 ኪሎ እህል ስንዴ ሊሆን ይችላል፣ ገብስ ሊሆን ይችላል። 18 የሆነው እኮ አሁን ካወቁት ነው እንጂ ሙሉውን ረመዳን አስሮች እነዛ 12 ቀናቶች እኮ ያለፈኝ በ2 አመት ይሁን በ3 አመት ይሁን አላወቁትም። እነዛን ጾም ያለ 30ውን ቀን ነበር ያለ 30ውን ክፈይ እንደዛ ከሆነ 30ውን 30 ምስኪን መመገብ ወይንም 30 1 ኪሎ ተኩል ሂሳብ ብናደርግ 45 ኪሎ እህል ማከፋፈል ይሄ ነው የሚበቃው። ባረከላሁ ፊክ። ዝም ብዬ ነው 30 ምስኪን ባበራ ይበቃልኛል። ይበቃል። ባረከላሁ ፊክ። የጾሙንም አጠናቀሽ ማለት ነው የቀራውን። እሺ ያ አላህ በረካውኝ። ሰላም አለይኩም ወራህመቱላህ። ባረከላሁ ፊኩም ጀዛኩሙላሁ ኸይረን። ውድ ተመልካቾቻችን ፕሮግራማችን ቀጥሏል። ሳምንታዊ አልፈታዋ ፕሮግራም ላይ ነን። طيب እስቲ እናንተ ጥያቄ ደግሞ በፌስቡክ ያለው ሊወጣልን አልቻለም። ማድሪ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ነጉማሲ ነጋሜ ጋፊ ተባ ጋፈዳ ጋፊን ኪያ namni mujayyos aywa wada duran islam ma fudda jedhani aywa mayra debi amalte isheni muslima turte aywa isin inni si kristana islam ma fudda jedhe wada galeti ni nikasente aywa booda ragaruuni lakkeen sima barbaadeeti malee islaamummaa seenuu fedhu jedheen dhumar. Aywa. Waliin itti fuftimoo irraa dhaabbatte waan irraa dhaabbatte. Gonkumaa dogoggora guddaa badii guddaa dalaydeesin. Isliminnaa siisee na heerumi jechuun hin ta'u. Seeneetuma qabatamaan. Seenee yaa shahaadaa qabatee salaatee. Shahada qabate salate samboode gaafa suyyuu sima barbaacha jedheen daqiiqa san irraa adda deemuu qabdi kalas hojii turuun hin ta'u akkanaayyuu isheen biraa tokkollee waanuma isaan wal fakkaatu namichi duraan islaamummaa haalatti isiin itti seentu sin beeku isiin islaamummaa inni ammoo islaamummaan qabu waama amantii irratti gargar deemanii anamma amantiitti hin deebi'a naatti deebi'ii bakka ani islaamummaan fudhadhaa waan jedhuuntu jira ama nama kana akkam gooti kun amma fuudhe moo waan ganaa fuulduratti jechuun durallee isaaf isiin durallee wal fuudhanii turanii sababa islaamummaan inni hanqiseef biraa deemu amma garuu an bakka islaamummaan fudhadhaa waan duraan hanqina islaamummaa keessa qabuun sirreeffadha natti deebi'ii yaada jedhuun qaba. Kunis yoo sirritti waa'een amantaa kun waa'een islaamummaa kun laaffisuu fi xiqqeessanii ilaaluun ta'u nama takka islaamummaa irraa bahe osoo dhiiftee irraa fagaattee isiif irra caalaa rakkoon isaa mul'ataa waan ta'eef jechuudha. Amma fuulduratti yoo hangam amanamaa wanni jedhamullee namni oguu takka kijibee gantummaan isaa mul'atte gaafii keessa seenaa yoo ofirraa dhiifte irra filatamaadha. Garuu immoo akka namaatti namni tokko islaamayee waa ka dur rakkoo qabu karaa biroorra jiru haa ta'u ka guyyaa keessa jallate haa ta'u sirritti toobatee islaamayee dhugaadhaan karaa rabbitti yoo as deebi'e heerumuun rakkoon qabu. Durayyuu beesaan isaa wal fuudhanii islaamummaa gaafa jalqabaa shahaadama seene boodarra haalli hin taane itti mul'ate jennaan islaamummaa deebii yookiin si biraa deemaa jetteen. Lakki islaamummaa deebuu fi ni didee jennaan bakka nagaa dhimmi kiyyaa kan keettee biraa deemte.
كسيوته أما قروا بك هنكني أنا أفسي أدعوه في إسلام ما يجتي يعني إسلام ما فردا وانجروا إتليس سرتيو توبته أكسيت كا إسلام أوتاته حاروت فورا كونس نكاح نيسان إنجر غافو مدى إني غاف إني أمانتا جرجير سنبده حاروت نكاح دنجتشو مهاري كني أكنا مول فودوت مالي أمانتا إسلام مرة وقولنا چغر غلي واهن تبدأ جرت واني تكلمون هفتوچو كون أما فديسي تررا واني إسيدر كتو كلين انجر دوغان نمني كون سرائي بوانا قبته أمانتا إسلام ما سرتي او خجته itti amantu taate mirkaneeffattu taate ergitanya taate heerumuu dandeessi lakki namni kun faayidaan qabu amma duras dogoggore itti dhiisuu dandeessi wanni tokkollee ka isii dirqu ka dhiibbaa itti godhu hin jiru filmaata mataa isitti akka shari'aatti immoo yoo toobate ni danda'ama yoo sirritti toobachuun isaa beekama fuudhuu danda'a jechuudha aywa gaafiin biraa kan qabu aywa amma salaata yeroo baay'ee waan rukuwaa kanarratti garaagarummaa namatti namni jilbara dhaqqabateen ta'a wanni jedhu jira. Namni tokko yoo rukuwarra dhaqqabate yoo jedhamu kun akkamii bakki kun xiqqoo si'anilleen akka kiyyatti wanni naa dhifuu dhabe. Wannaan ihraamaatti